የፊልሙ መጀመሪያ በምሽት የፓሪስ ጎዳናዎች ላይ በከፍተኛ ፍጥነት በሚነዳው ውድ መኪና ይጀምራል። ድሪስ መኪናውን በከፍተኛ ፍጥነት እየነዳ ሲሆን፣ ፊሊፕ ደግሞ ከጎኑ በጸጥታ ተቀምጧል። የከተማዋ ፖሊሶች መኪናውን የፍጥነት ወሰን ጥሶ ሲያዩት ይከተሏቸዋል። በመጨረሻም መንገዱን ዘግተው ያስቆሟቸዋል። ፖሊሶቹ በንዴት ከመኪናው እንዲወርዱ በሚያዙበት ወቅት ድሪስ በጣም ፈጣንና ብልህ ምላሽ በመስጠት የሚጥል በሽታ መሰል አደጋ ስለገጠመው በአስቸኳይ ወደ ሆስፒታል እየወሰደው እንደሆነ ይነግራቸዋል። ፊሊፕ ደግሞ ሁኔታውን ይበልጥ እውነተኛ ለማድረግ አፉን ከፍቶ ምራቁን እያፈሰሰና አይኖቹን እያገላበጠ የሚጥል በሽታ የያዘው ሰው በማስመሰል ከድሪስ ጋር ይተባበራል። ፖሊሶቹ ይህንን አስደንጋጭ ትዕይንት ሲመለከቱ በከፍተኛ ሁኔታ በማዘንና በማመን ንዴታቸውን ይረሳሉ። ከዚያም መኪናውን እያሽከረከሩ በአስቸኳይ እስከ ቅርብ ሆስፒታል ድረስ በሳይረን ታጅበው እንዲጓዙ መንገድ ይከፍቱላቸዋል። ፖሊሶቹ በሆስፒታል ደጃፍ ላይ አድርሰዋቸው ከሄዱ በኋላ ሁለቱ ጓደኛሞች የፈጠሩትን ድራማ በማሰብ በከፍተኛ ድምፅ እየተሳሳቁና እየተቀላለዱ ጉዟቸውን ወደ ፈለጉበት አቅጣጫ ይቀጥላሉ። ከዚህም አስደናቂና አዝናኝ የመግቢያ ትዕይንት በኋላ ታሪኩ በቀጥታ ወደ ኋላ ማለትም ከጥቂት ወራት በፊት ሁለቱ ሰዎች እንዴት ሊገናኙና ሊተዋወቁ እንደቻሉ በሚያሳይ መነሻ ታሪክ ይመለሳል። ፊሊፕ በጣም በረቀቀ የሀብትና የቅንጦት ሕይወት ውስጥ የሚኖር ነገር ግን ከዓመታት በፊት በደረሰበት የፓራግላይዲንግ የአየር ላይ ስፖርት አደጋ ምክንያት ከአንገቱ በታች ሙሉ በሙሉ ሽባ የሆነና መላ አካሉን ማንቀሳቀስ የማይችል ሰው ነው። እርሱን ሌሊትና ቀን የሚንከባከበው ፍላጎቶቹን የሚያሟላለትና የግል ረዳት የሚሆን ሰው ለመቅጠር ቤተ መንግስት በሚመስለው ትልቅ መኖሪያ ቤቱ ውስጥ በርካታ ሰዎችን እያነጋገረ ይገኛል። የፊሊፕ ዋና ረዳት የሆነችው ማጂላን እና የቤቱ ስራ አስኪያጅ ዩቪ አመልካቾችን በቅደም ተከተል እያስተናገዱ ወደ ቃለ መጠይቅ ክፍል ያስገባሉ። አብዛኞቹ የስራ ፈላጊ አመልካቾች የሚመጡት ስለ ስራው ያላቸውን የሕክምና እውቀት ያከማቹትን ሰፊ ልምድና ለፊሊፕ ያላቸውን ከልክ ያለፈ እዝነት፣ ርህራሄና አክብሮት ለመግለጽ ነው። ሁሉም ሰው ፊሊፕን የሚያየው እንደ አንድ ደካማ ምስኪንና የእርዳታ እጅ የሚሻ ሰው አድርገው በመሆኑ ንግግራቸው በሙሉ በሀዘኔታ የተሞላ ነው። በዚህ ወቅት ነው ድሪስ የተባለው ወጣት ወደ ክፍሉ ዘልቆ የሚገባው። ድሪስ በቅርብ ከእስር ቤት የወጣ በፓሪስ ከተማ ዝቅተኛና ድሃ መንደር ውስጥ የሚኖር ወጣት ሲሆን ወደዚህ ቃለ መጠይቅ የመጣው ስራውን በትክክል ፈልጎት ወይም አቅዶበት አይደለም። የእርሱ ብቸኛ ዓላማ ከመንግስት የሚሰጠውን የስራ አጥነት አበል ወይም የገንዘብ ድጎማ ማግኘቱን ለመቀጠል 3 ቦታዎች ላይ ሄዶ ስራ እየፈለገ ነገር ግን ስራውን ማግኘት እንዳልቻለ የሚያሳይ ማረጋገጫ ፊርማ ከቀጣሪዎቹ ለመሰብሰብ ብቻ ነው። ድሪስ በክፍሉ ውስጥ ያሉትን ሰዎች መደበኛ ስርዓት በመጣስ ወረቀቱን በፍጥነት አስፈርሞ ለመውጣት ይቸኩላል። በክፍሉ ውስጥ ያሉት ውድ እቃዎችና የቅንጦት ሁኔታዎችን እያየ ይገረማል። እንዲሁም ውዋን ረዳት ማጅላንን ፍቅራዊ በሆነ የአይን እይታና በድፍረት ለማነጋገር ይሞክራል። ፊሊፕ የድሪስን እንዲህ አይነቱን ፍጹም ግልጽነት፣ ድፍረት፣ ጨዋነት የጎደለው የሚመስል ግን ደግሞ እውነተኛ ባህሪ እና ለእርሱ ምንም አይነት የሐሰት እዝነት ወይም ርህራሄ ያለማሳየቱን በጥልቅ ይመለከተዋል። በክፍሉ ውስጥ የነበሩትን ሌሎች አመልካቾች በሙሉ ፊሊፕ ያላቸውን ከባድ አክብሮትና ጥንቃቄ ሲያይ፣ ድሪስ ግን ፊሊፕን ልክ እንደ ማንኛውም ተራ ጤነኛ ሰው አድርጎ ነው ያነጋገረው። ፊሊፕ ለድሪስ ወረቀቱን አሁን እንደማይፈርምለት ይልቁንም በሚቀጥለው ቀን ጠዋት 9 ሰዓት ላይ መጥቶ የቃለ መጠይቁን የመጨረሻ መልስ እንዲሰማ ይነግረዋል። ድሪስ ወረቀቱን ሳይፈርምለት በመቅረቱ እየተበሳጨ ወደ መኖሪያ ሰፈሩ ይመለሳል። እርሱ የሚኖረው በጣም ጠባብ በሰዎች የተጨናነቀና በርካታ ትናንሽ ልጆች ባሉበት የደሃ አፓርታማ ውስጥ ነው። አክስቱ በጽዳት ስራ ሌሊትና ቀን እየደከመች ልጆቿን የምታሳድግ ጠንካራ ሴት ስትሆን ድሪስ ለረዥም ጊዜ ያለምንም ምክንያት ጠፍቶ በመቆየቱ ቤተሰቡን ባለመርዳቱና በየእስር ቤቱ እየገባ ህይወቱን በማበላሸቱ የተነሳ በከፍተኛ ሁኔታ ትቆጣዋለች። በመካከላቸው ከባድ የቃል እምቢተኝነትና ክርክር ከተነሳ በኋላ አክስቱ ከእንግዲህ በዚች ቤት ውስጥ እንዲኖር እንደማትፈልግና ቦርሳውን ይዞ በአስቸኳይ ከቤት እንዲወጣ ትነግረዋለች። ድሪስ በሀዘንና በንዴት ቤቱን ጥሎ በመውጣት በከተማው ጎዳና ላይ ሌሊቱን ሙሉ ያለ ዓላማ ሲንከራተት ያድራል። በሚቀጥለው ቀን ጠዋት ድሪስ የትም የሚሄድበት ቦታ ስለሌለው ወረቀቱን ብቻ አስፈርሞ ለመውሰድና ቀጣይ ህይወቱን ለማሰብ ወደ ፊሊፕ ትልቅ መኖሪያ ቤት ይመጣል። እዚያ ሲደርስ የቤት ሰራተኞቹ በተለየ ሁኔታ ይቀበሉታል። ማጅላን በቅንጦት የተሰራውን የራሱ የሆነ ትልቅ አልጋ፣ ዘመናዊ መታጠቢያ ቤትና ውብ እይታ ያለውን የመኝታ ክፍል ታሳየዋለች። ድሪስ ግራ በመጋባት ይሄ የማን ክፍል ነው ብሎ ሲጠይቅ ማጅላን ይህ ያንተ ክፍል ነው፣ ስራውን አግኝተኸዋል ስትል ትመልስለታለች። ፊሊፕ ለድሪስ ለ1 ወር የሚቆይ የሙከራ ጊዜ ስራ እንደሰጠውና ስራውን መስራት መቻልና ለመቻሉን በተግባር ማየት እንደሚፈልግ ይነግረዋል። ድሪስ መጀመሪያ ላይ ሰውን መንከባከብ፣ የአካል ጉዳተኛ ማንቀሳቀስ፣ ማጠብና ማልበስ ስላለመደ በከፍተኛ ሁኔታ ይቸገራል። ስራውንም ለመተው ያስባል። በተለይም የፊሊፕ እግሮች ላይ የደም ዝውውርን የሚያስተካክለውን የሕክምና ካልሲ
ማልበስ፣ በዊልቸር ላይ በጥንቃቄ ማስቀመጥና የሰውን የግል ንጽህና አጠባበቅ ስራዎች መስራት ፍጹም የማይችለውና የሚጸየፈው ነገር ይሆንበታል። ይሁን እንጂ የቤቱ ምቾት፣ የሚሰጠው ጥሩ ደሞዝ እና የራሱ የግል ክፍል ማግኘቱ ስራውን እንዲቀጥል ያበረታተዋል። ከጥቂት ቀናት በኋላ የፊሊፕ የህግ አማካሪ የቅርብ ዘመድና ወዳጅ የሆነው ሰው ፊሊፕን ለብቻው አግኝቶ ስለ ድሪስ ከባድ ማስጠንቀቂያ ይሰጠዋል። ይህ ወጣት በቅርብ ከእስር ቤት የወጣ የወንጀል ታሪክ ያለውና በጣም አደገኛ ሊሆን የሚችል ሰው ስለሆነ በአስቸኳይ ከቤት ሊያባረረው እንደሚገባ ይነግረዋል። ፊሊፕ ግን ለዘመዱ የሚመለከተውን ጥቅል ምላሽ ይሰጠዋል። እኔን በዚህ ምድር ላይ የሚያስፈልገኝ የእናንተ የዘወትር የሀዘን የርኅራሄና የጭንቀት አይን አይደለም። እኔን የሚያስፈልገኝ እንደዚህ ያለ ምንም የማይፈራ በጉልበቱ ሙሉ የሆነና እኔን እንደ በሽተኛ ሳይሆን እንደ መደበኛ ጤነኛ ሰው አድርጎ የሚያየኝ ጠንካራ ሰው ነው በማለት የተሰጠውን ምክር ፍጹም ሳይቀበል ይቀራል። ፊሊፕ በድሪስ ውስጥ ያለውን እውነተኛነትና ሰብአዊነት ከማንም በላይ ተረድቶት ድሪስ በቤቱ ውስጥ እያሳለፈ ያለውን ረዥም ጊዜ እየለመደ ሲመጣ የራሱን ደስተኛና ተጫዋች ባህሪ በቤቱ ውስጥ ማንጸባረቅ ይጀምራል። በቤት ውስጥ ያሉት ሰራተኞች ላይ ማሾፍና መቀለድ ስራዬ ብሎ ይያያዘዋል። በተለይ ውቧን ማጅላንን በየቀኑ በተለያየ አቀራረቦች ለመቅረብና የፍቅር ጥያቄ ለማቅረብ ይሞክራል። እሷ ግን ሁልጊዜ በሳቅና በብልሃት የታገዘ ምላሽ እየሰጠች ጥያቄውን በዘዴ ታጣጥልበታለች። ድሪስ የፊሊፕን የዕለት ተዕለት አሰልቺና የተደጋገመ ኑሮ ሙሉ በሙሉ መለወጥ ይጀምራል። የፊሊፕን የአካል ጉዳተኝነት ግምት ውስጥ ሳያስገባ መኪና ውስጥ ሲያስገባው ልክ እንደ ዕቃ ከኋላ በጭነት ክፍሉ ውስጥ መጫን እንደሌለበት ይናገራል። ይልቁንም ፊሊፕን ከፊት ለፊት ባለው ምቹ የመንገደኛ ወንበር ላይ በማስቀመጥ የፈጣን መኪና ስሜት እንዲያጣጥም ያደርገዋል። አንድ ቀን ሌሊት ፊሊፕ በነርቭ ህመም ስቃይ ምክንያት መተንፈስ አቅቶት በከፍተኛ ጭንቀትና ላብ ተጠምቆ ይነቃል። በዚህ ጊዜ ድሪስ በአስቸኳይ ወደ ክፍሉ ደርሶ የዶክተሮቹን መደበኛ የሕክምና መመሪያ ከመከተል ይልቅ ፊሊፕን ለማረጋጋት የተለየ መንገድ ይመርጣል። ህመሙን እንዲረሳው ንጹህ አየር እንዲያገኝ በማሰብ በዚያ በረዶና ቀዝቃዛ በበዛበት ሌሊት ፊሊፕን በዊልቸር ላይ አስሮ ወደ ውጭ ይዞት ይወጣል። በፓሪስ ጸጥተኛ ጎዳናዎች ላይ የተዘዋወሩ እያለ በመካከላቸው በጣም ጥልቅ የሆነ የልብ ለልብ ውይይት ይደረጋል። ፊሊፕ ስለ ቀድሞ ህይወቱ፣ ስለወደዳትና በበሽታ ስለሞተችው ባለቤቱ እንዲሁም የአየር ላይ አደጋው እንዴት ህይወቱ ሙሉ በሙሉ እንደቀየረው ለድሪስ በዝርዝርና በሀዘን ይነግረዋል። ድሪስ ደግሞ የፊሊፕን ስቃይ ለማስታገስ ማሪዋና የተባለውን እጽ አውጥቶ ፊሊፕን እንዲያጨስ ያደርገዋል። ፊሊፕ እጹን ካጨሰ በኋላ የነርቭ ስቃዩ ጋብ ይላል፣ አእምሮ ይረጋጋል፣ እንዲሁም ለረዥም ጊዜ አጥቶት የነበረውን ሰላማዊ እንቅልፍ ያገኛል። ይህ አጋጣሚ በሁለቱ ሰዎች መካከል ያለውን ግንኙነት ከጌታና ከሎሌነት ደረጃ አውጥቶ ወደ እውነተኛ ጥልቅ ጓደኝነት ያሳድገዋል። በቀጣዮቹ ቀናት ድሪስ ፊሊፕን ለረዥም ጊዜ በደብዳቤዎች ብቻ የሚያነጋግራት ኤሊኖር የምትባል ሴት እንዳለች በድንገት ይገነዘባል። ፊሊፕ ለ6 ወራት ያህል ውብ በሆኑ የግጥም ቃላቶች የተሞሉ ደብዳቤዎችን ሲጻጻፍ ቢቆይም እስካሁን ድረስ ግን ድምጿን ሰምቶት ወይም በአካል አግኝቷት አያውቅም። ድሪስ ይህንን ሲሰማ በጣም ይገረማል፣ እንዲሁም ይናደዳል። በደብዳቤዎች ብቻ መጻጻፍ ምንም አይነት የፍቅር ትርጉም እንደሌለው፣ ህይወት አጭር በመሆኗ በቀጥታ በስልክ ሊያገኛትና በአካል ሊያያት እንደሚገባ በከፍተኛ ሁኔታ ይከራከረዋል። ፊሊፕ ግን አካል ጉዳተኝነቱን በዊልቸር ላይ የሚኖር ሰው መሆኑን ካወቀች ትጠላኛለችና ትተወኛለች በሚል ውስጣዊ ፍርሃት ስልኩን ለመደወል ፍጹም ያቅማማል። ድሪስ ግን የፊሊፕን ፍርሃት መስበር ስላለበት የፊሊፕን ስልክ በኃይል ወስዶ በቀጥታ ለሴትየዋ ይደውልላትና ስልኩ መስመር ላይ ሲገባ ለፊሊፕ ይሰጠዋል። ፊሊፕ መጀመሪያ ላይ ክፉኛ ቢደነግጥም የሴትየዋን ድምጽ ሲሰማ ይረጋጋል። በመካከላቸውም በጣም አስደሳችና ረዥም ውይይት ያደርጋል። ከዚህም ቀን ጀምሮ በየቀኑ በስልክ ማውራት ይጀምራሉ። ፊሊፕ እና ድሪስ የተለያየ የህይወት ታሪክና አስተዳደግ ያላቸው በመሆኑ እርስ በእርሳቸው አዳዲስ ባህሎችን ያስተዋውቃሉ። ፊሊፕ የጥንታዊ ሙዚቃዎችን፣ የኦፔራ ትዕይንቶችን፣ ጥንታዊ ስነ ጥበባትን ይወዳል። ድሪስ ደግሞ እነዚህ ነገሮች ፍጹም አሰልቺና ትርጉም የለሽ አድርጎ ነው የሚያያቸው። ድሪስ የራሱን የዘመናዊ የፖፕ፣ የፈንክ፣ የጃዝ ሙዚቃዎችን ለፊሊፕ ሲያስተዋውቀው ፊሊፕ ደግሞ የድሪስን ወደ ኦፔራ ቲያትር ይዞት ይሄዳል። በኦፔራ ቲያትር ውስጥ አንድ ሰው የዛፍ ልብስ ለብሶ በጀርመንኛ ቋንቋ ሲዘፍን ድሪስ ማቆም የሚያችለው ከፍተኛ ሳቅ ውስጥ ይገባል። ይህም በቲያትር ቤቱ የነበሩትን ክቡራን ሰዎች በሙሉ ያስገረመ ትዕይንት ነበር። ቀናት አልፈው የፊሊፕ ዓመታዊ የልደት በዓል የሚከበርበት ቀን ይደርሳል። ይህ በዓል በየዓመቱ የሚከበረው የፊሊፕ ዘመዶች፣ የህግ ባለሙያዎችና ከፍተኛ ማህበረሰብ አባላት መጥተው በጣም የተከበረ የጥንታዊ ክላሲካል ሙዚቃ ኮንሰርት የሚቀርብበት፣ ሁሉም ሰው በዝምታና በክብር ተቀምጦ የሚከታተለው መደበኛ ስነ ስርዓት ነው። ድግሱ እየተካሄደ ሳለ ድባቡ በጣም አሰልቺና ሰው ሰራሽ መሆኑን ድሪስ ይረዳል። የሙዚቃ ቡድኑ የተለያዩ የጥንታዊ ሙዚቃዎችን ሲጫወቱ ድሪስ እያንዳንዱ ሙዚቃ ለምን እንደማይወደውና ሙዚቃዎቹ በካርቱን ወይም በማስታወቂያዎች ላይ ብቻ የሚጠቅሙ መሆናቸውን እየተናገረ ፊሊፕን ያስቀዋል። ኮንሰርቱ ሲያበቃ ድሪስ የክፍሉን ድባብ ሙሉ በሙሉ ለመቀየር ይወስናል። የራሱን ዘመናዊና ፈጣን የዳንስ ሙዚቃ በከፍተኛ ድምጽ ይከፍታል።
ይከፍታል። ከዚህም በክፍሉ መሃል ቆሞ በከፍተኛ ጉልበትና ደስታ መደነስ ይጀምራል። የድሪስ ያልተገባ ደስታ፣ ነፃነትና ጉልበት በክፍሉ ውስጥ የነበሩትን ሁሉንም ኩሩ ሰዎችና ሰራተኞች ቀስ በቀስ ይማርካል። ሁሉም ጥንቃቄያቸውን ትተው አብረው መደነስ ይጀምራሉ። ፊሊፕ ራሱ በዊልቸሩ ላይ ሆኖ በሰዎቹ ደስታና በድሪስ ዳንስ እየተደሰተ ለረዥም ዓመታት አጥቶት የነበረውን እውነተኛ የልደት ደስታ ያገኛል። ከዚች አስደሳች በዓል በኋላ ፊሊፕ ከደብዳቤ ጓደኛው ከኤሊኖር ጋር የፎቶግራፍ ልውውጥ ለማድረግ በመጨረሻም ይስማማል። ፊሊፕ መጀመሪያ ላይ የአሁኑን ማለትም በዊልቸር ላይ ተቀምጦበት የነበረውን እውነተኛ ፎቶ ለመላክ አስቦ ነበር። ነገር ግን የቤቱ ሰራተኞች ኤሊኖር አደጋውን ካላወቀች በኋላ ላይ ትቀየማለች በሚል ስጋት ፎቶውን እንዳይልክ ይመክሩታል። ድሪስ ግን በተቃራኒው ፊሊፕ ከመኪና አደጋው በፊት የተነሳውን በጣም ቆንጆና ጤነኛ ሆኖ የሚታይበትን የድሮ ፎቶግራፍ እንዲልክ ያደርገዋል። በአካል ተገናኝተው ምሳ ለመብላት የፓሪስ ቀጠሮም ይይዛሉ። በቀጠሮው ቀን ፊሊፕ በጥሩ ሁኔታ ተኳኩሎ ምርጥ ልብሱን ለብሶ የቅንጦት ምግብ ቤት ውስጥ ተቀምጦ ሴትዮዋን በከፍተኛ ፍርሃትና ጭንቀት ውስጥ ሆኖ ይጠብቃታል። ጊዜው እያለፈ ሲሄድ ፊሊፕ ውስጣዊ ፍርሃት፣ አለመተማመንና ጭንቀት ከቁጥጥር ውጪ ይሆንበታል። ሴትዮዋ ከምግብ ቤቱ ደጃፍ ለመድረስ ጥቂት ደቂቃዎች ሲቀሯት ፊሊፕ ፍርሃቱን በፍጹም መቋቋም አቅቶት ቀጠሮውን በአስቸኳይ ይሰርዛል። ድሪስን ደውሎ ከምግብ ቤቱ እንዲያስወጣውና በአስቸኳይ በግል አውሮፕላን ወደ ሌላ ሩቅ ቦታ ይዞት እንዲበር ይጠይቀዋል። ሁለቱ ሰዎች በግል አውሮፕላን ተጉዘው ፊሊፕ ከዓመታት በፊት ከባድ አደጋ ወደ ደረሰበትና ወደሚወደው የፓራግላይዲንግ ተራራማ ቦታ ይሄዳሉ። እዚያም ድሪስ መጀመሪያ ላይ ተራራውንና ከፍታውን አይቶ በከፍተኛ ሁኔታ ቢፈራም የፊሊፕን ፍላጎት ለማሟላት ሲል ፍርሃቱን አሸንፎ ፊሊፕን አቅፎት አብረው በፓራግላይዲንግ አማካኝነት በሰማይ ላይ ይበራሉ። ይህ በአየር ላይ የመብረር ጉዞ የፊሊፕን ታላቅ ነፃነት፣ ትዝታንና ዳግም የመኖር ተስፋ ይሰጠዋል። በመካከላቸውም ያለው ወዳጅነት ይበልጥ ይጠነክራል። ነገር ግን ወደ ፓሪስ መኖሪያ ቤት ከተመለሱ በኋላ የድሪስ የቀድሞ ሕይወትና የቤተሰብ ችግሮች በደጃፋቸው ላይ ቆማሉ። የድሪስ ታናሽ ወንድም አደም በትልቅ የወንጀልና የቡድን ግጭት ችግር ውስጥ ሆኖ ከተኳሾችና ከወንበዴዎች አምልጦ ወደ ፊሊፕ ቤት ይመጣል። አደም በጣም ደንግጦና ተስፋ ቆርጦ መሸሸጊያ ፍለጋ መምጣቱን ድሪስ ይረዳል። ወንድሙን በክፍሉ ውስጥ ደብቆ ያሳድረዋል። ፊሊፕ ይህንን ሁኔታ በቅርብ ሆኖ ይመለከታል። በሚቀጥለውም ቀን ጠዋት ፊሊፕ ድሪስን ለብቻው ጠርቶ ያነጋግረዋል። ፊሊፕ አሁን ላይ ድሪስ ትኩረት ማድረግ ያለበት የእርሱ የግል ሕይወትና የራሱን ቤተሰብ መርዳት፣ ታናሽ ወንድሙን አደምን ከወንጀል መንገድ አውጥቶ በትክክለኛ ጎዳና ላይ በመምራት ላይ መሆኑን በብስለት ይነግረዋል። ፊሊፕ ለድሪስ የሚከተለውን ወሳኝ ንግግር ያደርጋል። አንተ እዚህ እኔን እየረዳህ ለዘላለም ልትኖር አትችልም። አንተ የራስህ ሕይወት፣ የራስህ የወደፊት ጊዜና ልታድነው የሚገባ ቤተሰብ አለ። ስለዚህ አሁን ሂደና ወንድምህን እርዳው በማለት ስራውን በክብር በፍቅርና በታላቅ ምስጋና እንዲለቅ ያደርገዋል። ድሪስ ከፊሊፕ ቤት በከባድ ሐዘንና እንባ ወጥቶ ወደ ቤተሰቦቹ ቤት ይመለሳል። አክስቱን ይቅርታ ይጠይቃል። ታናሽ ወንድሙ አደምን ከወንበዴዎች እጅ አውጥቶ ወደ ትምህርቱና ወደ ሰላማዊ ሕይወት ይመልሰዋል። ከዚያም ድሪስ በፊሊፕ ቤት ባገኘው መልካም ልምድና ምስክርነት ምክንያት በአንድ ትልቅ የትራንስፖርት ድርጅት ውስጥ የማሽከርከርና የመኪና አሽከርካሪው ስራ አስኪያጅ ሆኖ ይቀጠራል። የራሱን ሕይወትና የቤተሰቡን ኑሮ ሙሉ በሙሉ በማስተካከል ማሻሻል ይጀምራል። በሌላ በኩል ደግሞ ድሪስ ከቤት ከወጣ በኋላ ፊሊፕ በከፍተኛ ሁኔታ ይከፋል። ብቸኝነትና ከባድ ድብርት ውስጥ ይወድቃል። ከድሪስ በኋላ የተቀጠሩት አዳዲስ ረዳቶች በሙሉ በጣም ፕሮፌሽናል የሕክምና እውቀት ያላቸውና ጥንቅቆች ቢሆኑም ለፊሊፕ እንደ መደበኛ ጓደኛ ሊሆኑት ፍጹም አልቻሉም። ሁሉም ፊሊፕን የሚያዩት እንደ በሽተኛ በመሆኑ ፊሊፕ የድሮውን ነፃነትና የሳቅ ሕይወት ይናፍቃል። በዚህም ምክንያት ፊሊፕ በከፍተኛ ድብርት ውስጥ ወድቆ ምግቡን መብላት ያቆማል። ጢሙንም ጸጉሩንም አሳድጎ ራሱን ይጥላል። እንዲሁም የነርቭ ህመሙና የጤና እክሉ ከቀን ወደ ቀን እየተባባሰ ይሄዳል። የቤቱ ዋና ሰራተኛ የቅርብ ተንከባካቢ የሆነችው ዩቪን የፊሊፕ ሁኔታ ከቁጥጥራቸው ውጪ መሆኑንና በዚህ ከቀጠለ ሕይወቱ አደጋ ላይ ሊወድቅ እንደሚችል ስለምትረዳ ሌላ አማራጭ አጥታ ለድሪስ በስልክ ትደውልለታለች። ድሪስ የፊሊፕን መታመም እንደሰማ ወዲያውኑ ሁሉንም ነገር ትቶ ወደ ፊሊፕ ቤት ይመጣል። ወደ ክፍሉ ሲገባ የፊሊፕን ረዥም ጢምና ሰላም ማጣት አይቶ ሁኔታውን ወደ ቀድሞ የሳቅና የቀልድ ድባብ ለመቀየር ይወስናል። የጢም መላጫውን ማሽንና ምላጭ አውጥቶ የፊሊፕን ጢም በተለያዩ አስቂኝ መንገዶች ማለትም እንደ ሂትለርና እንደ ተለያዩ ታዋቂ ሰዎች ስታይል እየላጨው በከፍተኛ ሁኔታ ያሾፍበታል፣ ይቀልድበታል። ፊሊፕ ለረዥም ጊዜ ከነበረበት ድብርት ወጥቶ እንደገና በከፍተኛ ድምፅ መሳቅ ይጀምራል። ጢሙ ሙሉ በሙሉ
ተላጭቶ ካጸዳው በኋላ ፊሊፕን በቀጥታ ወደ ሰሜናዊ የባህር ዳርቻ ወደሚገኘው ውብና ሰላማዊ ከተማ ይወስደዋል። በሚቀጥለው ቀን ጠዋት ድሪስ ፊሊፕን በጥሩ ሁኔታ አስውቦ በአንድ የባህር ዳርቻ ላይ በሚገኘው ውብ ምግብ ቤት ውስጥ ምሳ እንዲበላ ወንበር አስይዞ ያስቀምጠዋል። ሁለቱ ሰዎች ምሳ ሊበሉ ሲዘጋጁ ድሪስ በድንገት እኔ አብሬ ምሳ አልበላም፣ እዚህ አልቆይም በማለት ከተቀመጠበት ወንበር ይነሳል። ፊሊፕ ግራ በመጋባት ሲመለከተው ድሪስ ፈገግ እያለ ከመስኮቱ በኩል ወደ ውጭ ይወጣና በሩን ይዘጋል። ፊሊፕ በመስኮቱ በኩል ወደ ውጭ ሲመለከት የደብዳቤ ጓደኛው ኤሊኖር ወደ ምግብ ቤቱ ቀስ እያለች ስትመጣ ያያታል። ድሪስ ፊሊፕን ከተደበቀበት ህይወት ለማውጣትና ፍርሃቱን ሰብሮ ደስታን እንዲያገኝ ለማድረግ ይህን እንዴት ከኤሊኖር ጋር ሚስጥራዊ በሆነ መንገድ አስቀድሞ በስልክ አደራጅቶና ቀጥሮ ነበር። ፊሊፕ ኤሊኖርን በአካል ሲያያት ፊቱ በአዲስ ተስፋ፣ ፍቅርና ታላቅ ደስታ ይበራል። ድሪስ ደግሞ ከምግብ ቤቱ ውጪ ባለው የባህር ዳርቻ ላይ ቆሞ ሁለቱ ሰዎች ሲገናኙ እያየ በደስታ ፈገግ ይላል። ከዛም ለፊሊፕ እጁን እያወዛወዘ የሰላምታና የደስታ መግለጫ በመስጠት በሰላም መንገዱን ይቀጥላል። ፊልሙ የሚያበቃው በእውነተኛ የህይወት ታሪክ ላይ የተመሰረተ ሁለቱ ሰዎች ማለትም ፊሊፕ እና ድሪስ ዛሬም ድረስ ትልቅ ጓደኛሞች ሆነው እንደሚኖሩና እያንዳንዳቸው የራሳቸውን ትዳርና ህይወት መስርተው በደስታ እንደሚኖሩ በሚገልጽ አጭር ጽሑፍ ታሪካዊ ፍጻሜውን ያገኛል።